ጉዳይ ነው። እኔ የትም አልንከራተትም። አባቴ ቤት ነው የምገባው ብሩኬ። ምንም ያንከራተተኝ ነገር የለም። አባትሽ ቤት ነው የምትገቢው ነው ምን አልኩ? እኔ እናቴ አባቴ በጤና በህይወት እስካሉልኝ ድረስ ችግር የለውም። ዞር የምደበቅባቸው መደበቂያ ናቸው። እነሱ ጋር እንትን እላለሁ። አንተ ምንም ይሄ ሊያሳስብህ አይገባም። እንዴት ነው የሚያሳስበኝ? አይ ምንም ሊያሳስብህ አይገባም። በቃ እኔ ግን ምን ይፈጠር ነው የምትይው? ምንም የሚፈጠር አላልኩም። ይሰናበትና ልነግርህ ነው። እቃ ላወጣ እንደሆነ ልነግርህ ነው የመጣሁት። ሌላ ምንም እቃ ላወጣም። እኔ የራሴን እቃዎች ነው የማወጣው። ልብሴን እና አልጋዎቼን ምናምን ጭኜ ነው የምመጣው። ምንም በቃ ሌላ የማወጣው እቃ የለም። ብሩክ አረጋሽ የኔ ግራ ገባኝ። ትክክለኛ ነው። ግራ እንደሚገባህ ነው። ውስብስብ ሆኖ የለ ነገሩ ውስብስብ ሆኖባቸዋል አይደለም? ተወሳሰበ። አጭርና አጭር ለሷ ሳላስብ ቀርቼ ምናምን እኮ አይደለም። ግን ደግሞ በቃ ቁረጥ በላኝ ያስቆረጠችኝ። እኔ ድጋሚ አልመለስም። በቃ የሆነ ሁሉም የየራሱ ባህሪ ያለው አይደል? ጋሽ እኔ ወሰንኩኝ። በቃ ለራሴ ወሰንኩ። በቃ እንዳልቆርጥ በጣም ለመንኳት። በጣም ታገልኩ። በጣም ተናገረችኝ። በቃ እኔ እንዳስቀየምኳት ግልጽ ነበር። ከዛ በፊት ይቅርታ ጠየቅኩ። ምን አልኩ በቃ ብዙ መስዋዕትነት ከፍያለሁ። እኔ ምንም የሚቀረኝ ነገር የለም እኮ ጋሽ። ግን ደግሞ የሆነ በግድ በቃ መታ ቤት ድረስ መታ ለጋሽዬ ካልነገርኩ አለች። ለጋሽዬ መንገር አለብህ ምናምን ብላ የዛኔ መጣሁ አይደል እርሶ ጋር። ከዛ የዛኔም ስነግር አልሰማም አለች። ወስኜ ነበር ደግሞ የመጣሁት። በቃ አዳር ሙሉ አስቤ ጋሽዬ ጥሩ ሙድ ላይ አይደለሁም። በዛ በኩል ያቺ ትበጠብጠኛለች፣ በዚህ በኩል ከሀይሚ ጋር ልክ አይደለሁም ምናምን በቃ ጥንቅጦ ይስገቡ። ወሰንኩኝ እኔ እኮ በቃ ወሰንኩኝ እኔ ከሁለቱም ጋር መግባባት ካልቻልኩ ያቺ አልተው ካለችኝ፣ ግን ከሀይሚ ጋር እኔን አምና መቀጠል ካልቻለች እኔ ምን እሰራለሁ? ጋሼ ንገሩኝ እስኪ። አልፈልግም አላምንም ብላ እየቀጠለችኝ ከሆነ እኔ ምን እሰራለሁ? ከእሷ ነገሩ እሷ ለምን ልንከራተት ለምን ልንገላታ ለምን ልንገላታ ለዝቻ አጭር ዕድሜ ይናፍቀኝ ጨዋታ ለምን ፊቴን ይክፋው ለምን ልጨማደድ ወገን ሞልቶኝ ወዳይ ዘመድ ሰው አለኝ። አንዳንዴ እድለቢስ ከመሆናችሁ የተነሳ በቂጣችሁ ወድቃችሁ ጥርሳችሁ ሁሉ ሊሰበር ይችላል። ከእያንዳንዱ ጸሎታችሁ ሊጠፋ የማይገባ ነገር ከጤንነታችሁ ቀጥሎ እድለኛ አድርገኝ፣ እድለቢስ አታድርገኝ ብላችሁ መጸለይ ነው። ከዛ የዘለለው በገዛ ጊዜው የሚመጣ ነው።